የዓለማችን በጣም ለጋስ ሀገር ማነች? የቀድሞዋ በርማ የአሁኗ ማይናማር የዓለማችን በጣም ለጋስ ሀገር መሆኗ ተነገረ። ሀገሪቱ በ2015 ቻሪቲስ ኤድ ፋውንዴሽን ወርልድ ጊቪንግ ኢንዴክስ ነው ከዓለማችን ለጋስ ሀገራት በቀዳሚነት የተቀመጠችው። ኢንዴክሱ 3 የተለያዩ የችሮታ አይነቶችን መሰረት አድርጎ ነው ደረጃውን ያወጣው። ዜጎች ለመንገደኞች የሚያደርጉት እርዳታ፣ የበጎ ፍቃድ አገልግሎትና የገንዘብ ድጋፍ በመቶኛ ተሰልቶ በሚያገኙት ነጥብ ሀገራት ደረጃ ወጥቶላቸዋል። በዚህም መሰረት ማይናማር 66 በመቶ በማስመዝገብ ቀዳሚ ሆናለች። ዩናይትድ ስቴትስ አሜሪካና ኒውዚላንድ ደግሞ እኩል 61 በመቶ ነጥብ በማግኘት ማይናማርን ይከተላሉ። ሪፖርቱ በዓለማችን የመለገስ ባህልን አስመልክቶ የተለያዩ መረጃዎችን ያወጣ ሲሆን በዓለም አቀፍ ደረጃ መንገደኞችን በገንዘብ የመደገፍና የመርዳት ባህል ማደጉን አመላክቷል። በአንጻሩ የበጎ ፍቃድ አገልግሎት በተወሰነ ደረጃ ዝቅ ማለቱንም ያሳያል ሪፖርቱ። ባለፉት 6 ወራት ለመጀመሪያ ጊዜ ወንዶች ከሴቶች በተሻለ የገንዘብ ልገሳ አድርገዋልም ይላል። በዚህ ዓመት ከቡድን 20 ሀገራት ውስጥ 5ቱ ብቻ ናቸው እስከ 20ኛ ባለው ደረጃ ውስጥ መግባት የቻሉት። ይህም ብዙ ገንዘብ ያለው ሁሉ ለጋስ አለመሆኑን ያሳያል ነው ያለው ዘገባው።